እንደምን ቆያችሁ ውድ ተመልካቾቻችንና ተከታታዮቻችን። ዛሬ ስለ ስቶሲዝም የምንመለከት ይሆናል። ስቶሲዝም በጥንታዊ ግሪክና ሮም የተስፋፋ የፍልስፍና አይነት ሲሆን ዋና ዓላማውም በሕይወት ውስጥ የሚያጋጥሙ ፈተናዎችን በጽናት መቋቋምና ውስጣዊ ሰላምን ማግኘት ነው። ይህ ፍልስፍና በሶስት ዋና ምሰሶች ያተኩራል። አንደኛው የምንቆጣጠራቸውና የማንቆጣጠራቸው ነገሮች ብሎ ይለያል። የስቶሲዝም ትልቁ ትምህርት በቁጥጥራችን ስር ባሉና በሌሉ ነገሮች መካከል ያለውን ልዩነት ማወቅ ነው። የምንቆጣጠራቸው ነገሮች የእኛ አስተሳሰብ፣ ውሳኔ፣ ስሜትና ተግባሮች ናቸው። የማንቆጣጠራቸው ነገሮች የሌሎች ሰዎች አስተያየት፣ የአየር ሁኔታ፣ ያለፈ ታሪክና በድንገት የሚከሰቱ ነገሮች ነው። ፕሪንሲፕሉ ትኩረታችንን መቆጣጠር የምንችላቸው ነገሮች ላይ ብቻ ካደረግን አላስፈላጊ ጭንቀትና ስቃይ እናስወግዳለን የሚል ነው። የፍልስፍናው ዋናው መሪ ኦር ፕሪንሲፕል ማለት ነው። አራት ዋና እሴቶች አሉት ኦር ቫሉስ ኦፍ ስቶሲዝም የምንላቸው ማለት ነው። ስቶይኮች አንድ ሰው የተሟላ ህይወት እንዲኖረው የሚከተሉትን አራት እሴቶች መከተል አለበት ብለው ያምናሉ። አንደኛው ጥበብ ኦር ዊዝደም፣ ውስብስብ ሁኔታዎችን በትክክል የመረዳትና የማመዛዘን ችሎታ። ሁለተኛው ፍትህ ኦር ጀስቲስ፣ ለሌሎች ሰዎች በቅንነት በታማኝነትና በደግነት መኖር ብሎ ያምናል። ሶስተኛው ድፍረት እና ጽናት ኦር ካሬጅ የሚባለው ማለት ነው። ፈተናዎችን በፍርሃት በጽናት መጋፈጥ የሚል ነው። አንዱ የስቶሲዝም ኮር ቫልዩ ነው ማለት ነው። አራተኛው ራስን መግዛት ነው። ከመጠን ያለፈ ፍላጎትና ስሜት ለችግር ስለመዳረግ መቆጣጠር አስፈላጊ ነው ብሎ ያምናል ማለት ነው። ሌላው የስቶሲዝም ተርም የሆነው አሞር ፋት የሚባል ነው። ይህ ማለት እጣ ፋንታን መውደድ ማለት ነው። ይህ መሪ በህይወታችን ውስጥ የሚመጡ ማንኛቸውም ክስተቶች ጥሩ መሆኑ መጥፎ እንደ አስፈላጊነታቸው መቀበልን ያስተምራል። የሆነውን ነገር ለምን ሆነ ብሎ ከመብሰልሰል ይልቅ ከሆነው ነገር ምን ይማራለሁ ብሎ ማሰብን ያበረታል። ታዋቂ የስቶሲዝም መምህራኖች እነማን ናቸው? አንደኛው ማርከስ አውሬሊየስ ይባላል። ሜዲቴሽን የተሰኘውን ታዋቂ መጽሐፍ የጻፈ የሮም ነገስታት ነው። እንግዲህ ሜዲቴሽን በጣም በደንብ በዓለም ደረጃ የሚታወቅ ብዙ ሰዎች የሚጠቀሙበት መንገድ ነውና እሱም አንድ የስቶሲዝም አካል